ሰው ለሰው ሰው ለሰው ቢፋቀር በለው እግዚአብሔር አንድ ጊዜ ተናገረው እኔም ይህን ብቻ ሰማሁ ኃይል እግዚአብሔር ነው። እግዚአብሔር አንድ ጊዜ ተናገረው እኔም ይህን ብቻ ሰማሁ ኃይል እግዚአብሔር ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች የጻድቃን የሰማዕታት የቅዱሳን ወዳጆች በአብ በወልድ በመንፈስ ቅዱስ ስም ሰላም እላችኋለሁ። እግዚአብሔር አምላካችን በዕድሜያችን ላይ ይችን ሰዓት ጨምሮልን ጤናችንንም ሰጥቶን ከክፉ ነገር ሁሉ ጠብቆ ለዚች ሰዓት ለዚች ዕለት ስላደረሰን ስሙ የተመሰገነ ይሁን። በሚኖረን በጥቂት ቆይታችን እንደ እግዚአብሔር ቅዱስ ፍቃድ በመግቢያችን ላይ የሰማነውን የዘማሪ ገብረ ዮሐንስ መዝሙርን መነሻ አድርገን ቃለ እግዚአብሔርን በጥቂቱ ለመነጋገር እንሞክራለን። እግዚአብሔር አምላካችን በመካከላችን ተገኝቶ ለእኔ የምናገርበትን መልካሙን አንደበት ለሁላችንም ሰሚ ጆሮና አስተዋይ ልቦና እንዲሰጠን የእርሱ መልካም ፍቃድ ይሁንልን። እግዚአብሔር አንድ ጊዜ ተናገረው እኔም ይህን ብቻ ሰማሁ ኃይል እግዚአብሔር ነው። በመዝሙሩ ላይ እንግዲህ እንደሰማነው እግዚአብሔር አንድ ጊዜ ተናገረውን እኔም ይህን ብቻ ሰማሁኝ ኃይል የእግዚአብሔር ነው የሚለውን ኃይለ ቃል መነሻ እናደርግና በግዕዙና በአማርኛው ጥሬ ንባቡ ምን ይመስላል፣ እንዲሁም በተለያዩ በእንግሊዘኛ ትርጉሞችና በቀደሙት ዕብራይስጥ ምን ይላል የሚለውን መነሻ አድርገን እንነጋገራለን። በዚህ በመጽሐፍ ቅዱሳችን በአማርኛው ትርጉም በ2000 ዓመተ ምህረት ቅድስት ቤተክርስቲያናችን ባሳተመችው ላይ በመዝሙር 61 በቅንፍ 62 ከቁጥር 11 ላይ ቃሉ እንዲህ ይላል። እግዚአብሔር አንድ ጊዜ የተናገረውን እኔም ይህን ብቻ ሰማሁ፣ ይቅርታ የእግዚአብሔር ነውና አቤቱ ኃይልም ያንተ ነውና አንተ ለእያንዳንዱ እንደ ስራው ተከፍለዋለህ ይላል። ይህንን ቃል ልብ ብለን መስማት ማዳመጥ ይኖርብናል። በዚህ ትርጉም ላይ ምንድን ነው የሚለው? እግዚአብሔር አንድ ጊዜ የተናገረውን እኔም ይህን ብቻ ሰማሁ። ያ የሰማሁት ምንድን ነው? ኃይል የእግዚአብሔር መሆኑን፣ ይቅርታና ምሕረትም የእግዚአብሔር መሆኑን ሰማሁ ይላል ልበ አምላክ ቅዱስ ዳዊት። በተለያዩ የእንግሊዘኛ የትርጉም መጽሐፍት ላይ ደግሞ እንደምንመለከተው ለምሳሌ እንዲህ የሚል ቃል እናገኛለን። የእንግሊዘኛውን ትርጓሜ ስንመለከት በእግዚአብሔር ስም ላንብበው። one thing God has spoken, two things have I heard ይላል። እግዚአብሔር አንድ ነገር ተናገረ፣ አንድ ጊዜ ተናገረ፣ እኔም ይህንን ሁለት ጊዜ ሰማሁት የሚለውን ያመጣልናል ማለት ነው። ለምን ይሄ የእንግሊዘኛ ወይንም የቀደመው የዕብራይስጡ እግዚአብሔር አንድ ጊዜ ተናገረ እኔ ሁለት ጊዜ ሰማሁ የሚለው ምን ማለት ነው?
የእኛስ የአማርኛው ደግሞ እግዚአብሔር አንድ ጊዜ ተናገረ እኔም ይህን ብቻ ሰማሁ የሚለው ምን ማለት ነው የሚለውን ጥሬ ንባቡ ከላይ የተለያየ ቢመስልም ነገር ግን በምስጢር የሚገናኙ መሆናቸውንም እንመለከታለን ማለት ነው። እንግዲህ በኢትዮጵያ ቤተክርስቲያን ትርጓሜ መሰረት ዋንስ ነው የሚለው። እግዚአብሔር አንድ ጊዜ ተናገረ እኔም የሰማሁት አንድ ጊዜ ብቻ ነው። ይህን ብቻ ሰማው ማለት አንድ ጊዜ ብቻ ሰማው የሚል ነው ያለው። በዕብራይስጡና በዚህ በእንግሊዘኛው ቨርዥን ላይ ግን እግዚአብሔር አንድ ጊዜ ተናገረ እኔም ይህንን ነገር ሁለት ጊዜ ሰማው የሚል ትርጉም ያመጣል። እና የቤተ ክርስቲያናችን እግዚአብሔር አንድ ጊዜ ተናገረውን እኔም ይህን ብቻ አንድ ጊዜ ሰማው የሚለው የነጠላ ቁጥር አገላለጽ ስህተት ነው አይደለም። ነገር ግን ዕብራውያን ሁለት ጊዜ በዕብራይስጡ ሁለት ጊዜ ሰማው የሚለው የዕብራይስጥ ወይንም የዕብራውያን የቋንቋቸው ዲቫይስ ኤክስፕሬሽን የሚባለው ወይንም የንግግር አንድን ነገር ለመግለጽ የሚጠቀሙበት የቋንቋ ስልታቸው መሆኑን የምንገነዘብበት መንገድ ነው። ትዋይስ ሲል እንግዲህ ምንድነው? አብሶሉት ሰርተኒቲን ያሳያል፣ ፍጹም የሆነ ትክክለኛነትን ያሳያል። ወደ ግዕዙ ደግሞ ስንመለስ የግዕዙ አንድ ጊዜ ሰማው የሚለው ሲንጉላር ነው፣ ነጠላ ነው። ነገር ግን የመጨረሻና ፋይናል ነው። የእግዚአብሔር ቃል አንድ ጊዜ የመለኮት ቃል አንድ ጊዜ የተነገረውን የሰማው አይከለስም፣ አይጨመርበትም፣ አይቀነስበትም። ፍጹም የሆነ እውነት ስለሆነ በዘመናት ውስጥ በጊዜ ውስጥም የሚጨመር የሚቀነስ ነገር የለውም። የመለኮትን ፍጹምነት የሚያመላክት ነው ማለት ነው። ስለዚህ እነዚህ ሁለቱ ነገሮች የማይጻረሩ አንድ መልእክት የሚያስተላልፉ መሆናቸውን እንገነዘባለን ማለት ነው። ከዚሁ ጋር በተያያዘ ትንሽ ጉዳዮቹን ዘርዘር አድርጎ ለመመልከት ዋንስ ትዋይስ የሚለው ቅድም ለመግለጽ እንደሞከርኩት ዋንስ ሲል ዲቫይን ሰርተኒቲን ያሳያል። የመለኮትን ፍጹምነት የመለኮትን ትክክለኛነት የሚገልጽ ሲሆን ትዋይስ የሚለው ግን እኔ ሁለት ጊዜ ሰማው የሚለው ደግሞ ሁለቱ የእግዚአብሔር ግብረ ባህሪያት two attributes of God የምንለው ያሳየናል። እነዚህ ሁለቱ የእግዚአብሔር ግብረ ባህሪያት ምንድናቸው የሚሉትን ከታች እንመለከታለን። እንግዲህ ሁለቱ የእግዚአብሔር ባህሪያት የማይነጣጠሉ inseparable realities ናቸው። የማይነጣጠሉ የእግዚአብሔር ባህሪያት ናቸው። የመጀመሪያው ምንድነው? እግዚአብሔር ኃያል ነው። እግዚአብሔር አንድ ጊዜ ተናገረውን እኔም ይህንን ሁለት ጊዜ ሰማሁት የሚለው የቅዱስ ዳዊት ንግግር በዕብራይስጡ ሁለት ጊዜ ሰማሁት የሚለው የመጀመሪያው መስማት ወይንም ፈርስት ሂሪንግ የምንለው ምን ማለት ነው ስንል ፓወር ቢሎንግስ ቱ ጋድ፣ ኃይል እግዚአብሔር መሆኑን የመጀመሪያው መስማት ኃይል እግዚአብሔር መሆኑን ይነግረናል። the second hearing የምንለው ሁለተኛው መስማት የምንለው mercy and justice belong to God፣ ፍትህና ምህረት ፍርድና ምህረት የእግዚአብሔር ገንዘቦች መሆናቸውን የምንገነዘብበት ነው። እንግዲህ እነዚህ ሁለቱ ነገሮች በጭራሽ የማይነጣጠሉ ናቸው። ሁለቱ የእግዚአብሔር ግብረ ባህሪያቱ ፈታይነቱና መሐሪነቱ፣ ይቅርባይነቱና ፈራጅነቱ የማይነጣጠሉ የእግዚአብሔር ሁለት ግብረ ባህሪያት ናቸው። እንግዲህ የእግዚአብሔር ኃይል ሁል ጊዜ በምህረቱ የተከበበ ነው። ብዙ የዓለም ነገስታት፣ ብዙ የዓለም መንግስታት ኃያላን የነበሩ በታሪክ ውስጥ በቅዱሳት መጻሕፍት ውስጥም ተመዝግበው የሚገኙ ኃያላን መንግስታት
ኃይል ቢኖራቸው ከኃይላቸው ጋር ግን ምህረት የታጀበ አለመሆኑን እንመለከታለን። ስለዚህ እነዚህ ሁለቱ የማይነጣጠሉ ነገር ግን የሚገርሙ የሚደንቁ የእግዚአብሔር ግብረ ባህሪያት መሆናቸውን ቅዱስ ዳዊት ይነግረናል። እንግዲህ መስቀል ላይ ምን እናያለን? መስቀል ላይ ምንድን ያየነው? እግዚአብሔር አንድ ጊዜ ተናገረውን እኔም ይህን ብቻ ሰማው ሲል እግዚአብሔር አንድ ጊዜ ተናገረ ሲባል ምን ማለት ነው? ነገረ ድነት ነው። የሰው ልጆችን ለማዳን ከሰማየ ሰማያት መውረዱን ከእናታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በአጭር ቁመት በጠባብ ደረት መወሰኑ፣ በኪደተ እግሩ በእግሩ ተመላልሶ ምድርን መባረኩ፣ የገዛ ወንድሞቹን በስጋና በደም የተካፈለ የባሪያን መልክ ይዞ በምድር የተገለጠ አምላክ ራሱን ዝቅ አድርጎ የመጣበት መጨረሻ ላይ ደግሞ በመስቀል ላይ ነገረ ድነታችንን የፈጸመበት ነው። መስቀል እንግዲህ the ultimate display of divine power የመጨረሻው የእግዚአብሔር ኃያልነት የተገለጠበት በመስቀል ነው ማለት ነው። የመጨረሻው ኃያልነት ሞትን በሞቱ ድል የነሳበት። ቅዱስ አትናቴዎስ ይህንን አስመልክቶ ምን ይላል? this verses ይላል የቅዱስ ዳዊትን ይህንን እግዚአብሔር አንድ ጊዜ ተናገረው የሚለው ጥቅስ ማለት ነው። this verse describes the end of those who opposed Christ ይላል። ይሄ ጥቅስ ይሄ ቅዱስ ዳዊት ንባብ የክርስቶስ ተቃዋሚ የሆኑትን ሰዎች በምድር ላይ ጸሐፍት ፈሪሳውያን ሰዱቃውያንን በስጋና በደም ደግሞ የማይለኩትን የማይገለጡትን እርኩሳን መናፍስትን ለአንዴና ለመጨረሻ ድል ያደረገበት መሆኑን ቅዱስ አትናቴዎስ ይነግረናል። በመስቀል ላይ እግዚአብሔር ፍትሃዊ መሆኑን ዋጋ ከፍሎ ደሙን አፍስሶ ስጋውን ቆርሶ መከራ ተቀብሎ ፍርድን የወሰደበት በዛው ላይ ደግሞ መሐሪነቱንና ይቅርባይነቱን ያሳየበት መሆኑን እንገነዘባለን። አራተኛው ነጥብ ሁለቱ ወንበዴዎች ናቸው። the two thieves, the same cross, the same Jesus and two responses አንድ መስቀል አንድ ክርስቶስ ነገር ግን ሁለት አይነት ምላሾች የታዩበት። እግዚአብሔር አንድ ጊዜ ተናገረውን ማለት መስቀሉ አንድ ነው፣ ነገረ ድነት አንድ ነው፣ ኢየሱስ ክርስቶስ አንድ ነው፣ አንድ ጊዜ ብቻ ነው የተናገረው። ምክንያቱም ነገረ ድነት የተፈጸመው አንድ ነው። እግዚአብሔር በልጁ በኢየሱስ ክርስቶስ የተናገረው ለዓለሙ አንድ ጊዜ ነው። ዓለምን ያዳነው አንድ ጊዜ ነው። ከዛ በፊትም አልዳነም፣ ከዛ በኋላም አይድንም፣ አንድ ጊዜ ድኗል። ስለዚህ መስቀል ላይ the same cross ተመሳሳይ መስቀል አንድ መስቀል the same Jesus አንዱ ክርስቶስ እንደገና ሁለት ሰዎች በግራና በቀኝ ሆነው ሁለት አይነት መስማትን የሰሙበት እና ሁለት አይነት ምላሽን የሰጡበት ነው። ለዛ ነው እግዚአብሔር አንድ ጊዜ የተናገረውን እኔም ይህንን ሁለት ጊዜ ሰማሁት የሚለው ይህንን ለማምጣት ነው። እስቲ እንመልከተው። በመስቀል ላይ ክርስቶስ ሲሰቀል በግራና በቀኙ ሁለት ወንበዴዎች ተሰቅለዋል። በቀኝ ያለው ግን ምን ነበር ያለው? ጌታ ሆይ በመንግስት በመጣ ጊዜ እባክህ አስበኝ አለው። ያያችሁ እግዚአብሔር አንድ ጊዜ በመስቀል ላይ ሲናገር ሰምቶ ማለት ነው። የመጀመሪያው ምላሽ በመንግስት በመጣ ጊዜ አስበኝ ሲለው ክርስቶስ ምንድን ያለው? Today you will be with me in paradise ዛሬ እውነት እውነት እላለሁ ከኔ ጋር በመንግስተ ሰማያት በገነት ትሆናለህ። እዛው መስቀል ላይ ደግሞ የሰው ንስሐ ገብቶ ሲመለስ በግራ ያለው ደግሞ ሽፍታ ይህንን ቃል ሰምቶ መመለስ ሲገባው እግዚአብሔር አንድ ጊዜ የተናገረውን ነገረ ድነት አምኖ መቀበል ሲገባው አልተቀበለም። ይልቁንም አንተ የእግዚአብሔር ልጅ ከሆንክ ራስህንም እኛንም ከመስቀል ላይ አውርድ አድን ብሎ ተዘባበተበት። የቀኙ ግን ምን ነበር ያለው?
እኛስ በኃጢአታችን በወንጀላችን ነው የተቀጣ ነው፣ አንተ ግን በምን ወንጀል ተቀጣ ብሎ ነበር የተማጸነው። ስለዚህ ሁለት አይነት ምላሽ እናገኛለን። አያችሁ፣ በቀኝ ያለው የሚመልሰውና በግራ ያለው የመለሰው የተለያየ ነው። እግዚአብሔር ግን የተናገረው አንዴ ነው፣ ለሁለቱም እኩል ነው። እጁን የዘረጋው በግራም በቀኝም ላለው ወንበዴ ነው። እግዚአብሔር አያዳላም፣ ፊትን አይቶ አያዳላም። ቁመትን፣ ዝናን፣ ደምግባትን፣ ሞገስን፣ ክብርን፣ ስልጣንን አይቶ አያዳላም። እግዚአብሔር ለሁሉም ፍጥረት እጁን የሚዘረጋው እኩል ነው። ቅዱስ ዮሐንስ አፈወርቅ እንደተናገረው የእግዚአብሔር ጸጋ ትጣራለች፣ የሰው ነፃ ፈቃድ ደግሞ ወየው አቤት ትላለች ነው። የእግዚአብሔር ነፃ ፈቃድ፣ የሰው ነፃ ፈቃድ አቤት ብላ መልስ ትሰጣለች። የእግዚአብሔር ደግሞ ጸጋና ምሕረት ትጣራለች። የምትጣራው ለሁሉም ነው። አቤት ብሎ መመለስ ግን የኛ ድርሻ ነው ማለት ነው። ነገረ ድነት ሲነርጂ ነው ማለት ነው። ሲነርጂ ነው። የእግዚአብሔር ጸጋና ለእግዚአብሔር ጸጋ እኛ የምንሰጠው ምላሽ ነው ነገረ ድነታችንን ፍጹም እንዲሆን የሚያደርገው። ስለዚህ እግዚአብሔር አንድ ጊዜ ዋንስ ተናገረ በመስቀል ላይ፣ ድነቱን ሰጠ ለዓለሙ። በቀኝ ያለው የመለሰውና በግራ ያለው የመለሰው የተለያየ መንገድ አስኬዳቸው የሚለውን የምናይበት ነው። ንስሐን እና የንስሐን ጥቅምና ንስሐ ያለ መግባትን ጉዳቱን የምንመለከትበት ነው ማለት ነው። እንግዲህ ለዛሬ ይህንን ያክል ከተነጋገርን በመካከላችን ተገኝቶ የመከረን የገሰጸን ያስተማረን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በሚቀጥለው ጊዜ ደግሞ በተለያዩ መድረኮች ወይም በተለያዩ ርዕሶች እንደምንገናኝ እንደ እግዚአብሔር ቅዱስ ፍቃድ ተስፋ አድርጋለሁ። በሚቀጥለው ጊዜ በሕይወት በጤና ጠብቆ እግዚአብሔር አምላካችን ሁላችንም ያገናኘን። መልካም ጊዜ። ወስብሐት ለእግዚአብሔር።